የአውሮፓ ህብረት የስደተኞች ማቆያ ማዕከል በኢትዮጵያ እንዲገነባ የውሳኔ ሀሳብ ሊቀርብለት ነው ተባለ። የስደተኞች ማቆያ ማዕከላት በአውሮፓ ህብረት ደረጃ እንዲቋቋሙ ይህንን ሀሳብ ያቀረበችው ጣሊያን ነች። ነገ በሚካሄደው የህብረቱ የአገር ውስጥ ጉዳይ ሚኒስትሮች ስብሰባ ላይ በይፋ ይቀርባል የተባለው ይሄው ሀሳብ በህገወጥ መንገድ ወደ ህብረቱ ሀገራት የሚገቡ ስደተኞች ጥያቄያቸው ተመርምሮ ውሳኔ እስከሚያገኝ ድረስ ከአውሮፓ ህብረት ውጭ ባሉ ሀገራት በሚገነቡ ማዕከላት ውስጥ እንዲቆዩ የሚያስችል ነው። ከዚህ ቀደም ጣሊያን በግሏ መሰል ማዕከል በአልባንያ ማቋቋሟ ይታወሳል። ይሁን እንጂ በተነሱባት የህግ ክርክሮች ሰበብ የተጠበቀውን ያህል ወደ ስራ አልገባም። እናም ይህንን ያልተሳካ እቅዷን በአውሮፓ ደረጃ በሚወሰድ እርምጃ እውን ለማድረግ እየሰራች ነው ተብሏል። ጣሊያን በስፔን ሴኡታ ግዛት በቅርብ ቀናት ውስጥ ከ60 ሺህ በላይ ስደተኞች ድንበር በማቋረጣቸው ምክንያት የተፈጠረውን የፖለቲካ ግፊት እንደ መልካም አጋጣሚ መጠቀም ትፈልጋለችም ይላሉ ጉዳዩን የሚከታተሉ። ምንም እንኳ ስፔን የተከሰተውን የስደተኞች ጎርፍ በ48 ሰዓታት ውስጥ ብትቆጣጠረውም ጆርጂያ ሜሎኒ እና ሌሎች የአውሮፓ ቀኝ ዘመን ፖለቲከኞች የፓርቲ አጀንዳቸውን ለመተግበር እየተጠቀሙበት ነው ሲሉም ይተቻሉ። የጣሊያን እቅድ በህብረቱ ተቀባይነት ካገኘ ኢትዮጵያን ጨምሮ ኡጋንዳ፣ ጋና፣ ሴኔጋል፣ ቱኒዚያ፣ ሊቢያና ግብጽ ለማዕከላቱ ግንባታ የሚመረጡ አገራት እንደሚሆኑም ተነግሯል። በተጨማሪም ጣሊያን ከ2027 ጀምሮ እንደሚተገበር የሚጠበቀውን ጂኤስፒ ፕላስ የተሰኘ አጠቃላይ የንግድና የታሪፍ ቅናሽ ስርዓት በመጠቀም ሀገራት ህገወጥ ስደተኞቻቸውን መልሰው እንዲቀበሉ ጥብቅ ጫና ለማድረግ አቅዳለች። ጂኤስፒ ፕላስ የተሰኘው ስርዓት በዝቅተኛ የእድገት ደረጃ ያሉ ሀገራትን ኢላማ ያደረገ ነው። የጣሊያን ሀሳብ ደግሞ ለምሳሌ ከኢትዮጵያ ብዙ ስደተኞች ወደ አውሮፓ ህብረት ሀገራት ቢገቡ እነሱን ወደ መጡበት ለመመለስ ህብረቱ ለኢትዮጵያ ልዩ የታሪፍ ቅናሽና ሌሎች የንግድ ጥቅሞችን እንዲሰጥ በማድረግ በምላሹም ኢትዮጵያ ዜጎቿን እንድትቀበል ማድረግ የሚል ነው። ለማንኛውም የአውሮፓ ህብረት የአገር ውስጥ ጉዳይ ሚኒስትሮች በስፔን ሴኡታ ግዛት የተከሰተውን የስደተኞች እንቅስቃሴ ተከትሎ አስቸኳይ የቪዲዮ ኮንፈረንሳቸውን በነገው ዕለት ያካሂዳሉ።